አሁን ደግሞ እቃዎቻችሁን እንዴት አድርጋችሁ እንደምትሸጡ ወይም ደግሞ እንዴት አድርጋችሁ መሸጥ እንዳለባችሁ ላሳያችሁ። ሽያጭ ላይ ስንመጣም ከኛ የሚጠበቀው ሽያጭ ላይ መመዝገብ ብቻ። ከእቃዎች ጋር ሄዶ የሚያቀናን ሰው ራሱ ነው። ወደ አካውንታችን ከገባ አካውንት ጋር ሄዶ የሚጨምረው ራሱ ነው። በብድር ከሰጠነው ብድር ጋር ሄዶ የሚመዘግበው ራሱ ነው። ስለዚህ ለምሳሌ አካውንት ላይ የኛው ይሄን ያለ ካሽ ዜሮ አለ። እቃዎች ጋር ስንመጣም አንዱ 150 አለ፣ አንዱ 155 አለ። ብድር የሚለውም ጀስት እነዚህኞች ብቻ ነው ያሉት ማለት ነው። ሽያጭ ላይ እንምጣ። ሽያጭ ላይ ለምሳሌ እነዚህኞች አሉ አይደለ? አዲስ ሌላ ሰው የምንሸጥ ከሆነ ይሄኛውም እዚህ ጋር አድ እናደርጋለን። እሴም ነው ወይንም አንድ አይነት ነው ከግዢ ጋር። ለምሳሌ ለአቤል የምንሸጥለት ከሆነ ስልክ ቁጥር እናስቀምጥና ከዛ እዚህ ጋር መተን አቤል ሴሌክት እናደርጋለን። ቀጣይ እንለውና የትኛው እቃ ነው እየሸጥን ያለ ነው የሚለው ደግሞ እዚህ ጋር እንመርጣለን። አይተማን እንለዋለን። እኛው ስናጥፋ አያችሁ እዚህ ጋር ማክሲማም 155 ነው ያላችሁ። ከሱ በላይ መሸጣችሁልም ይላችኋል እዚህ ጋር ማለት ነው። ከዚህኛው አንዱን እንመርጣለን። ለምሳሌ 55 ከሆነ 55 የምንሸጥለት ከሆነ የአንድ እቃ መሸጫ ዋጋ ቅድም ሴቭ ያደረግነው ነበር። አሁንም ይሄኛው ዋጋ ከጨመረ እዚህ ጋር መተን ከፈለግን 1050 ማድረግ እንችላለን ማለት ነው። ቀጣይ እንለውና እቃው ስንሸጥ በምንድን ነው የከፈለን የሚለው ደግሞ እዚህ ጋር እንሞላለን። ለምሳሌ 7750 በካሽ ከሰጠን ከዛ አንደኛው ደግሞ ወደ ንግድ ባንክ ደግሞ 50 ሺህ አይደለ? ለምሳሌ 30 ሺህ ያስገባ። ከዛ የተቀረው 20 ሺህ ግን እንደ ብድር አድርጎ ከወሰደው ሰውየው እኛው ቀጣይ እንለዋለን። እንጨርሳለን። በቃ ሽያጭ ጨረስን ማለት ነው። ሴቭ አድርገን ጨረስን ማለት ነው። ይሄኛው ክሊክ ስናደርገው አሁንም እዚህ ጋር ያሳየናል ለማን እንደሸጥንለት፣ መቼ እንደሸጥንለት፣ ጠቅላላ ሽያጩ ስንት እንደሆነ፣ በባንክ የተቀበልነው ስንት እንደሆነ። በሁለት ባንክ አይደል የተቀበልነው 37500። ለምሳሌ 30 ሺህ ወደ ንግድ ባንክ 7750 ደግሞ በካሽ አይደል የተቀበልነው። ስለዚህ ቶታሊ በባንክ የተቀበልነው 37750፣ በብድር የወሰደው ደግሞ 20 ሺህ። እዚህ ጋር ልዩ የሚያደርገው ትርፋችሁ ከአንድ ሽያጭ ብቻ እናንተ ሌላ ተጨማሪ ስቴፕ ሳትሄዱ ያሳያችኋል ከዚህኛው ሰውዬ ምን ያህል አተረፉ። ስለዚህ ከዚህኛው ሰውዬ 3903 ብር አተረፋችሁ ይላቸዋል ማለት ነው። እዚህ ጋር ያሳያችኋል። የእቃ ዝርዝሮችም እዚህ ጋር ኤቭሪቲንግ አለላችሁ ማለት ነው። አሁን እናንተ ሴቭ ያደረጋችሁት የምታውቁትን ሽያጭ ብቻ ነው ሴቭ ያደረጋችሁት ወይም ያስቀመጣችሁት ስላለ ይሄዳል አውቶማቲካሊ ራሱ እቃዎች ጋር ይመጣል። ሪፍሬሽ ስታደርጉት ኢቱ እዚህ ጋር 100 ያደርጋል። 55 አይደል የሸጥንለት እዚህ ጋር 100 ያደርጋል ማለት ነው። ለምሳሌ የተሸጡ እቃዎች ጋር ስትመጡ እዚህ ጋር አያችሁት። ቅድም የጊዜው ነበር አይደል? አሁንም ይቀንሷል። ከሱ በፊት 155 ነበረን ስንሸጥለት 55 ሸጥንለት። ስንት ይቀረናል? 100 ይቀረናል ማለት ነው። ለማን የሸጥንለት? ለአቤል። በዚህኛው ሴልስ ኦርደር ሴልስ 001 ማለት ይሄን የታለ ይሄኛው ማለት ነው። እያንዳንዳኑ ጋር አንድም እቃ ሳትቀር የት እንደሄደች ለማን እንደሸጥናትና ከማን እንደገዛናት ኤቭሪ ዲቴል ማየት ትችላላችሁ ማለት ነው። እዚህ ጋር ለምን የ10 የ15 ዓመት አይኖራችሁም? እያንዳንዱ ትራንዛክሽን እዚህ ጋር ያሳያችኋል ማለት ነው። አካውንት ጋር ስንሄድም ዘሴም ለምሳሌ የኛው ሪፍሬሽ ስታደርጉት ይጨምራል። አያችሁ እዚህ ጋር ቅድም ወደ ላይ የነበረው ስለገዛንበት ነው። አሁን ወደ ታች ያደረገው ደግሞ ወደ አካውንታችን ስለገባ ጨመረ ማለት። ለምሳሌ 30 ሺህ የሚለው የተከፈለው ከአቤል ነው። ከዚህኛው ሴልስ ኦርደር ነው የተከፈለው። ሰው መጠኑ ስንት ነው? 30 ሺህ። የበፊት መጠን 1,433 ነበር። 30 ሺህ ስንጨምርለት 1,463 ሺህ ይሆናል ይለናል። በካሽ የሸጥነው 7750 ቅድም ዜሮ ነበረን። አሁን እዚህ ጋር አያችሁት 7000 ቅድም የበፊት መጠኑ ዜሮ ነበር። አሁን 7750 አለን ማለት ነው። ወደ ብድር እንሄድ። የብድር መዝገቦች ጋር ስንሄድ አያችሁት እዚህ ጋር ይሄኛው እንትን ነው የሰጠናቸው ነው እነዚህ ወይም ደግሞ ከነሱ የተበደር ነው። የኛው አቤል ግን የሰጠናቸው ነው። አበደር ነው አይደለ? ከሽያጭ ስናበድረው አበድረ ነው አይደለ? የሰጠናቸው ይሆናል ማለት ነው። እዚህ ጋር አለ ከምን እንደሸጥነው፣ ከሱ በፊት ስንት ነበረ፣ ከሱ በኋላ ስንት አለ የሚለው ኤቭሪቲንግ መቼ እንዳበደር ነው፣ ከየትኛው ሽያጭ ራሱ እንዳበደር ነው እዚህ ጋር ማየት እንችላለን ማለት ነው። አቤል የሚባለው ሰውዬ መጥቶ ከዚህ ሌላ ቀን መጥቶ ስንት ብድር አለብኝ ቢላችሁ መከራከሪያ አይጠበቅባችሁ። ይሄን ክሊክ ታደርጉታላችሁ። የሱ እያንዳንዱ ትራንዛክሽን እዚህ ያሳያችኋል። ይሄንን በብድር የሰጠን ይሄኛው ከአካውንት የሰጠንን ማየት ትችላላችሁ ማለት ነው። እዚህኛው ላይ እንደነገርኳችሁ ቅድም ሽያጭ ብቻ ነው ሴቭ ያደረግነው። ሌላው እያንዳንዱ ቦታ ጋር ሄዶ ሴቭ የሚያደርገው ግን እራሱ ነው።